እኔ ዩኒቨርሲቲ ስመርጥ የሰራሁትን ስህተት እንዳትሰሩ ይህንን አድርጉ። ከግማሽ በላይ የሚሆኑ ተማሪዎች የሚገቡበትን ዩኒቨርሲቲ ሳያውቁ ነው የሚመርጡት። ይህ ስህተት ደግሞ በኋላ ላይ ትልቅ ዋጋ ያስከፍላችኋል። ዛሬ ዩኒቨርሲቲ ከመምረጣችሁ በፊት ማወቅ ያለባችሁን 6 ወሳኝ ነገሮችን እነግራችኋለሁ። በተለይ ሶስተኛ ላይ ያለው ነጥብ ወይም ሀሳብ አብዛኛው ተማሪዎች የሚወድቁበት ወጥመድ ነው። የመጀመሪያው ነጥብ የምትመርጡት ዩኒቨርሲቲ እናንተ የምትፈልጉትን ዲፓርትመንት እንደሚሰጥ ቼክ ማድረግ አለባችሁ። ሁሉም ዩኒቨርሲቲዎች እናንተ የምትፈልጉትን ዲፓርትመንት አይሰጡም። ይህም ማለት ለምሳሌ ሐዋሳ ዩኒቨርሲቲ ዴንታል መማር የሚፈልግ ተማሪ ሐዋሳ ዩኒቨርሲቲ መምጣት የለበትም። ምክንያቱም ሐዋሳ ዩኒቨርሲቲ ስለማይሰጥ ማለት ነው። ልክ እንደዚሁም ሶፍትዌር መማር የሚፈልግ ሶፍትዌር ኢንጂነር መማር የሚፈልግ ተማሪ ሐዋሳ ዩኒቨርሲቲ መምጣት የለበትም። ሐዋሳ ዩኒቨርሲቲ ሶፍትዌር ስለማይሰጥ ማለት ነው። ስለዚህ የምትመርጡት ዩኒቨርሲቲ መጀመሪያ እናንተ የምትፈልጉትን ዲፓርትመንት እንደሚሰጥ ማረጋገጥ አለባችሁ። ይህን ለማድረግ ደግሞ እዛው መምረጥ የምትፈልጉት ግቢ ወይም ዩኒቨርሲቲ ለሚማሩ ተማሪዎችን በየትኛውም ሚንስ ቢሆን አግኝታችሁ ማውራት አለባችሁ። ምን አይነት ዲፓርትመንት እንደሚሰጡ ማለት ነው። ከዛ በኋላ ነገሮች ይቀሉላችኋል ማለት ነው። ያለበለዚያ እንዲሁ ዝም ብላችሁ ዩኒቨርሲቲውን ስለወደዳችሁ ሰው ስለነገራችሁ ብቻ የምትመርጡ ከሆነ የማትፈልጉትን ዲፓርትመንት ነው የምትማሩት። እመኑኝ፣ ይህ ሪያሊቲ ነው። የምንሰማውና አክቹዋል ቦታው ላይ የምናየው ነገር ኮምፕሊትሊ የተለያየ ነገር ነው። ስለዚህ እኔ የምመክራችሁ በምንም ሚንስ ሲሆን እዛ እናንተ ልትመርጡ ያሰባችሁበት ዩኒቨርሲቲ ያሉ ተማሪዎችን አግኝታችሁ ዩኒቨርሲቲው ምን አይነት ዲፓርትመንቶችን እንደሚሰጥ ቼክ ማድረግ አለባችሁ ማለት ነው። ሁለተኛው ነጥብ ደግሞ የምትመርጡትን ዩኒቨርሲቲ ጀነሬሽኑን ማወቅ አለባችሁ። ማለትም ኢትዮጵያ ላይ ያሉ ዩኒቨርሲቲዎች 4 ጀነሬሽን ያላቸው ፈርስት፣ ሰከንድ፣ ሰርድ እና ፎርዝ ጀነሬሽን ማለት ነው። እዚች ጋር ስክሪኑ ላይ እንደምታዩት ፈርስት ጀነሬሽን ዩኒቨርሲቲ የምላቸው እንደ አዲስ አበባ፣ ሀረማያ፣ ሐዋሳ፣ ጅማ፣ አርባ ምንጭ፣ አዳማ ምናምን የመሳሰሉት ፈርስት ጀነሬሽን ዩኒቨርሲቲዎች ናቸው። ይህ ማለት ቀድሞ የተሰሩ ዩኒቨርሲቲዎች ማለት ነው። ትምህርት ኳሊቲ ይሁን በኢንስትራክተሮች ኳሊቲ እንዲሁም ተማሪዎችን በመያዝ ረገድ ላይ አሪፍ የሆኑ ዩኒቨርሲቲዎች ናቸው። እንዲሁም ሰከንድ ጀነሬሽን ዩኒቨርሲቲ የምንላቸው ዲላ፣ ደብረ ማርቆስ፣ ድሬዳዋ የመሳሰሉ ዩኒቨርሲቲዎች እዚች ጋር እንደምታዩት እኒህ በሙሉ ሰከንድ ናቸው። ሰርድ ጀነሬሽን እዚች ጋር ተዘርዝረዋል። አዲግራት፣ አምቦ ምናምን የመሳሰሉት ሰርድ ጀነሬሽን ናቸው። እንዲሁም ፎርዝ ጀነሬሽን የምንላቸው አርሲ፣ ደበርቅ ምናምን የመሳሰሉት ፎርዝ ጀነሬሽን ዩኒቨርሲቲዎች ናቸው። አሁን እዚች ጋር ፈርስት ጀነሬሽን እና ሰርድ ጀነሬሽን እንዲሁም ሰከንድ እና ፎርዝ ሁለቱም የራሳቸው የሆነ ጥቅምና ጉዳት አላቸው። እርሱ ምን እንደሆነ በሶስተኛው ነጥብ ላይ እንመልከት። ሶስተኛውና በጣም ወሳኙ ነጥብ ደግሞ በምትመርጡት ዩኒቨርሲቲ ውስጥ ያለውን የዲፓርትመንት ኮምፒቲሽን ወይም ውድድር ማወቅ አለባችሁ። ማለትም ከላይ የዩኒቨርሲቲ ጀነሬሽኖችን አይተናል። ፈርስት ጀነሬሽን፣ ሰከንድ፣ ፎርዝ ያልን አይተናል። ስለዚህ አሁን ፈርስት ጀነሬሽን እና ሰርድ እና ፎርዝ ጀነሬሽን ላይ ያለው የዲፓርትመንት ውድድር ተመሳሳይ አይደለም። ማለትም ለምሳሌ ሐዋሳ ዩኒቨርሲቲ እንመልከት። ሐዋሳ ዩኒቨርሲቲ የምላችሁ እኔ የሐዋሳ ዩኒቨርሲቲ ተማሪ ስለሆንኩ ነው። ለምሳሌ አምና ፕሪ ኢንጂነሪንግ ላይ የገቡ ተማሪዎች 700 ምናምን ተማሪ ነበር የገባ ነው። ከ700 ምናምን ተማሪዎች ውስጥ ኦልሞስት 600 ምናምን ተማሪዎች የሚሆኑት የመረጡት አንድ ዲፓርትመንት ነው። እሱም ኮምፒውተር ሳይንስ ነበር። ምን ላችሁ መሰላችሁ? 600 ምናምኑም ሰው አንድ ዲፓርትመንት ሲመርጥ ወይም አንድ ፊልድ ሲመርጥ ኮምፒቲሽኑ ወይም ውድድሩ ከፍ ይላል። ይህ ማለት ከ600 ምናምን ተማሪዎች ውስጥ የእናንተ ውጤት ከሁሉም መብለጥ አለበት ማለት ነው ያንን ዲፓርትመንት ለመግባት። ለምሳሌ ያ ዲፓርትመንት የሚቀበለው 80 ተማሪ ብቻ ከሆነ ከ600 ምናምን ተማሪዎች ውስጥ የሚቀበሉት 80ውን ነው። ስለዚህ 80ው ከቀሩት ተማሪዎች ከፍተኛ ውጤት ማምጣት አለባቸው ማለት ነው። ስለዚህ ፈርስት ጀነሬሽን ዩኒቨርሲቲ ስትመርጡ ማሰብ ያለባችሁ አንድ ነገር ቢኖር በጣም ውድድር እንዳለ ማወቅ አለባችሁ። በቃ ምንጊዜም ውድድር አለ። ለምሳሌ እኚህ በጣም ተፈላጊ የሆኑ ዲፓርትመንቶች እንደ ሜዲሲን፣ ኮምፒውተር ሳይንስ፣ ሶፍትዌር እነዚህ የመሳሰሉ በጣም በብዙ ተማሪዎች የሚፈለጉ ዲፓርትመንቶች ፈርስት ጀነሬሽን ዩኒቨርሲቲ ላይ ሲሆን በጣም ውድድር አለ። መካከለኛ ተማሪ ከሆናችሁ ምናልባት ሰርድ ወይም ሰከንድ ጀነሬሽን ብትሞክሩ ባይ ነኝ።
ነገር ግን ይህን ውድድር ይህን ኮምፒቲሽን ተወዳድሬ አሸንፌ እገባለሁ የምትሉ ከሆነ በራሳችሁ በጣም የምትተማመኑ ከሆነ ፈርስት ጀነሬሽን ብትመርጡ ሰጀስት አደርጋችኋለሁ። ይህ ማለት ደግሞ ሰከንድ ጀነሬሽን ላይ፣ ሰርድ ላይ፣ ፎርዝ ላይ ውድድር የለም ማለት አይደለም። ውድድር አለ፣ ነገር ግን ከፈርስት ጀነሬሽን ውድድሩ ቀነስ ይላል። አሁን ለምሳሌ ሰርድ ጀነሬሽን ላይ ወይም ፎርዝ ጀነሬሽን ላይ ሄዳችሁ የምትፈልጉትን ዲፓርትመንት ለምሳሌ አንድ ተማሪ ሶፍትዌር መግባት ወይም ሜዲሲን መግባት ቢፈልግ አዲስ አበባ ዩኒቨርሲቲ ላይ መጥቶ ከሚማር እና የሆነ ፎርዝ ጀነሬሽን ላይ ዩኒቨርሲቲ ላይ ሄዶ ቢማር ሜዲሲንን የማግኘት ፕሮባቢሊቲው በጣም ሃይ የሚሆነው ፎርዝ ጀነሬሽን ዩኒቨርሲቲ ላይ ነው ማለት ነው። ምክንያቱም እንደ ፈርስት ጀነሬሽን በጣም ብዙ ውድድር ስለሌለ። ስለዚህ ይህን ነገር አስተውሉ። ፈርስት ጀነሬሽን ሲሆን በጣም ውድድር አለ ከምታስቡት በላይ። ስለዚህ ያንን ውድድር ተወዳድሬ አሸንፌ ገባለሁ የሚል ሜንታሊቲ ሊኖራችሁ ያስፈልጋል። እንዲሁም ሰከንድ ላይም ፎርዝ፣ ሰርድ ላይም ፎርዝ ዩኒቨርሲቲ የምትገቡ ከሆነ ውድድር አለ፣ ነገር ግን ከፈርስት እና ከሰከንድ በጣም ውድድሩ ይቀንሳል። ስለዚህ ይህን ነገር ማስተዋል አለባችሁ ዩኒቨርሲቲ ስትመርጡ ማለት ነው። ሌላኛው አራተኛው ነጥብ ደግሞ ብዙ ተማሪዎች ልክ አሁን እኛም ፍሬሽማን ላይ ስንማር ልክ ፍሬሽማን ተምረን ከጨረስን በኋላ ልክ ዲፓርትመንት ልንመርጥ ፎርም ሙሉ ሲባል ብዙ ተማሪዎች ምን መምረጥ እንዳለባቸው አያውቁም። ማለትም ዝም ብለውን የመጡት እንጂ መማር የሚፈልጉትን ዲፓርትመንት አስበውበት አቅደውበት አልነበረም የመጡት። ስለዚህ ዲፓርትመንት ምረጡ ሲባል ምን ልምረጥ ብሎ ኢቭን ጓደኛን የሚጠይቅ አለ። ጓደኛው የሞላውን የሚሞላ አለ። እዚች ጋር በጣም እንድታስቡ እፈልጋለሁ። አንድ ዲፓርትመንት መርጣችሁ ከተማራችሁ በዚያ ዲፓርትመንት ነው በኋላ የምትሰሩት እድሜ ልካችሁ ማለት ነው። ይህ ማለት በዛች በ10 በ2 ደቂቃ ላይ የምትወስኑት ውሳኔ እድሜ ልካችሁን ነው አብሯችሁ የሚሄደው። ስለዚህ ምን ጊዜም ዩኒቨርሲቲም ከመምረጣችሁ በፊት ግቢም ከመሄዳችሁ በፊት ምን መማር እንደምትፈልጉ በጥንቃቄ ጊዜ ወስዳችሁ አስቡበት። ምክንያቱም ይሄ ጓደኛችሁ ስለመረጠላችሁ የምትማሩት ነገር አይደለም። ዘመዳችሁ ስለመረጠላችሁ የምትማሩት ነገር አይደለም። ይሄ የራሳችሁ ላይፍ ነው። ሶ ምን ጊዜም ግቢ ከመሄዳችሁ በፊት ምን መማር እንደምትፈልጉ በጣም ሪሰርች ስሩ፣ ራሳችሁን ጠይቁ፣ ጊዜ ወስዳችሁ ይህን ነገር አስቡበት። ምክንያቱም አንዴ ግቢ ከመጣችሁ በኋላ ሳታስቡበት ከመጣችሁ ግራ መጋባት ነው የሚሆንባችሁ። ይሄ የተለመደ ችግር ነው። ባይ ዘ ዌይ ሁሉም ዩኒቨርሲቲ ብትሄዱ እንደዚህ አይነት ችግር አለ። ኢትስ ኦብቪየስ። ስለዚህ ጊዜም ግቢ ከመሄዳችሁ በፊት ይህን ነገር አስቡበት። ሌላኛው አምስተኛው ነጥብ ደግሞ የምትመርጡትን ዩኒቨርሲቲ የደህንነት ሁኔታ ወይም የጸጥታ ሁኔታውን ማወቅ አለባችሁ። ከትምህርት በተጨማሪ በጣም ኬር ልትሰጡት የሚገባው ነገር የደህንነታችሁ ጉዳይ ነው። ምክንያቱም ለትምህርት ብላችሁ ሄዳችሁ መሰቃየት የለባችሁ፣ ችግር ውስጥ መግባት የለባችሁ። እንዲሁም ቤተሰባችሁን ማስቸገር ስለሌለባችሁ ዩኒቨርሲቲ ከመምረጣችሁ በፊት እዛ ግቢ ላይ ከሚማር ተማሪ ይህን ኢንፎርሜሽን ለማግኘት ለማሰባሰብ ሞክሩ። በጣም ብዙ ፈቃደኛ የሆኑ ተማሪዎች ስላሉ እነሱን ጠይቃችሁ በአካባቢ ያለውን የጸጥታ ሁኔታ ምን አይነት እንደሆነ ጠይቃችሁ ለማወቅ ሞክሩ። ይህን ማድረጋችሁ ወላጆቻችሁም ልክ እርግጠኛ ሆኖ ደስተኛ ሆኖ እንዲልኳችሁ ስለሚያደርግ ይህን አስቡበት። ሌላኛው ስድስተኛው ነጥብ ደግሞ ዌዘር ኮንዲሽኑን ቼክ ማድረግ አለባችሁ። ማለትም የአየር ሁኔታውን ቼክ ማድረግ አለባችሁ። ምክንያቱም ምናልባት ስፔሻሊ ሄልዝ ችግር ያለባችሁ ተማሪዎች ይህን ቀድማችሁ ቼክ ብታደርጉ ይመረጣል። አብዛኛው ተማሪ ዩኒቨርሲቲ ከሄደ በኋላ ያንን ዌዘር ያንን ሲቹዌሽን አዳፕት ያደርገዋል ስሩ ታይም ማለት ነው። ነገር ግን ምናልባት በተለያየ ሄልዝ ኬዝ እንደዚህ አይነት ነገር የአየር መቀያየር ጤናችሁ ላይ ችግር የሚያመጣ ተማሪዎች ካላችሁ ይሄን ነገር ቀድማችሁ ቼክ ብታደርጉ ሰጀስት አደርጋችኋለሁ። በዛ ዩኒቨርሲቲ ወይም በዛ ሀገር ላይ ያለው የአየር ኮንዲሽን ምን አይነት ነው? ሞቃት ነው? ቀዝቃዛ ነው? ምን አይነት ነው የሚለውን ቀድማችሁ ቼክ ብታደርጉ በጣም ይጠቅማችኋል። እስካሁን ያወራናቸውን ስድስቱንም ሀሳቦች በጣም እንድታሰላስሉት እንዲያደርግ ላቅርብላችሁ። የመጀመሪያው ያ ዩኒቨርሲቲ የሚሰጠውን ዲፓርትመንት ጠንቅቃችሁ ማወቅ አለባችሁ። ሁለተኛው የዩኒቨርሲቲውን ጄኔሬሽን ወይም ትውልድ ማወቅ
አለባችሁ። ሶስተኛውና በጣም ወሳኙ ነገር የዛ ዩኒቨርሲቲ ውስጥ ያለውን የዲፓርትመንት ኮምፒቲሽን ወይም ውድድር ጠንቅቃችሁ ማወቅ አለባችሁ። ይህ ግዴታችሁ ነው። አራተኛው ደግሞ ስለ ዲፓርትመንት ምርጫ በቂ ጊዜ ወስዳችሁ አስባችሁ አሰላስላችሁ ነው ግቢ ወይም ዩኒቨርሲቲ መሄድ አለባችሁ። አምስተኛው ደግሞ የግቢውን የደህንነት ሁኔታ ማወቅ አለባችሁ። ሌላኛው ስድስተኛው የመጨረሻው ደግሞ ዌዘር ኮንዲሽን ወይም የአየር ንብረቶችን ምን አይነት የአየር ንብረት እንዳላቸው ማወቅ አለባችሁ። ለምን መሰላችሁ ይህ ሁሉ የሚሆነው? ዩኒቨርሲቲ መምረጥ በጣም በህይወታችሁ ትልቁ ውሳኔ ነው። ስለዚህ በቂ መረጃ አላችሁ ማለት በልበ ሙሉነት በቃ ትክክለኛውን ምርጫ እንዳደረጋችሁ ስለሚሰማችሁ ምንም አይነት ስጋት አይሰማችሁም። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን እንዳትረሱ። ኮሜንት ላይ ደግሞ ጥያቄዎችን አስቀምጡልኝ፣ ሁሉንም እመልሳቸዋለሁ። ለተጨማሪ መረጃዎች ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ቀን።